ወዳንታችን የኢየሱስ ክርስቶስ የልደት በዓልን በሰላም የምንቀበልና የምናስተናግድ ሰዎች እንድንሆን ከልብ መኛተራመደች አብረን ወክ ያደረግን የምንሰራላችሁ ቪዲዮ ይኖራል። እንግዲህ ከጥያቄዎቻችሁ ጊዜውና ያለፈውን ጊዜ 6 ዓመት የተቀመጥኩበትን አሁን እያካካስኩኝ እንደሱ ነው። ስለሰጠሽን አስተያየትና ሞራል ስለሆንሽን ደግሞ በጣም እናመሰግናለን። በጣም እናመሰግናለን። አሁን የወሰነ ነው። አድምራ ሰላም ተማች ነው የሚያምነው። አይ ብዙ ጊዜ አንተ ስትጀምር ደስ ስለኝ አጠር ባለ ሰላም ባያች። እሺ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንዴት ናችሁ? እኛ መተናል ዛሬ ሰላምታ ብዙ ሳናበዛባችሁ እናንተ ሰላምታ ኮሜንታችሁ ላይም ከስር እየመለስንላችሁ ሰላምታዊ ስለምንደረድር ጊዜያችሁን ብዙ እንዳንሻማ ቀጥታ ከዚህ ባለፈው ቪዲዮ ላይ አንዳንድ ጥያቄዎች ጠይቁን እንመልሳለን። ሁለተኛ ደግሞ ፍቅር ብቻውን ነው ፍቅር ብቻውን በቂ ነው ወይ አይደለም ለሚለውን ኮሜንቶች ይሰጣችሁናል። አንዳንዶቹ ደስ የሚሉ ኮሜንቶችም አሉ። እነሱን ኮሜንቶች እያነበብን ምላሾች የምንሰጥበት ቀን ነው የሚሆነው። ሳሪ ደግሞ እንግዲህ ብዙ ጊዜ እንትን ኮሜንትም ላይ አለ እስቲ እየተራመድሽ ያሳይን። አንዳንድ ቪዲዮዎች ሰርተናል። እርግጥ በአብዛኛው ቁጭ እንላለን ለቪዲዮ ሲባል ነው እንጂ የምንቀመጠው አላተቀመጥ ተናገሪ ሰዶ ማሳደር ጀምራለች። አሁን መራመድ ከጀመረች በኋላ ጊዜውና ያለፈውን ጊዜ 6 ዓመት የተቀመጥኩበትን አሁን እያካካስኩኝ እንደሱ ነው የሚሆነው። አስገቢም እንዴ የነሽ ያለቀበልሽ ወይ ደረስ አልመሽም ታክሲ አግኝተሽ እግዚአብሔር ይመስገን የሚለው ነገር እስገብቻለሁ። ምንድነው የሚባለው ሰዶ ማሳደድ። አዎ ስለዚህ እየተራመደች አብረን ወክ ያደረግን የምንሰራላችሁ ቪዲዮ ይኖራል። እንግዲህ ከጥያቄዎቻችሁ በመነሳት በመጀመሪያ ላይ ፒን አድርገን ያስቀመጥነው አይ ቲንክ ሀዊ ነው የሚለው ሀዊ። አዎ በመጀመሪያ ሰላም ጤና በሰላም በጤና ደስታ ኑሩልን አሜን አሜን ብለናል። ሀዊ ኑሩልን ለብዙ ሰው ምሳሌ ናቸው። ሲቀጥል ጥያቄ ተራ ቁጥር 1 ቤት ውስጥ ችግር ሲፈጠር በምን መልኩ ተፈትታላችሁ? ማን ቀድሞ ይቅርታ ይጠይቃል? እንትን ነው አንዳንድ ጊዜ እንዳንወሻሽም አንቺ እንዳንባባልም የሚያደርግ ጥያቄ ነው። ማን ይሁን ቀድሞ ይቅርታ የሚጠይቅ? እንዴት ነው የምንፈታው? በአብዛኛው ችግር ሲፈጠር ያው ይሄ እናታርጊ ትለኛለህ እኮ ተገቢ አይደለም ትለኛለህ። በጣም ያናደድ ነገር ራስ አድርጌ ከዛ ይሄ እንደዚህ ስለሆነ ይቅርታ አይለምደኝም እላለሁ። ወይ ደግሞ ገና አንተ ጥፋቴ ሳትነግረኝ ጥፋቴን ማወቅ ይቅርታ ልጠይቅ እችላለሁ። ጥፋቴ አንቺ ብቻ ነሽ እንዴ? አይ እኔን ያልኩት በጠቅላላ እንዴት ትፈታላችሁ ነው? ስለዚህ እኮ ማን ነው ቀድሞ ይቅርታ የሚጠይቀው? አጥፊው ነው። አጥፊው መሆኑን እኮ አያውቅም። አሁን ጥፋተኛ መሆኔን አላውቅም። አንዳንድ ጊዜ አሁን እኮ ይቅርታ የሚመጣው ምንድነው ጥፋተኛ መሆኑን ሳያውቅ ነው እንጂ ሰዎች ብዙም ጊዜ ሰው የሚዋደዱ ሰዎች ሆን ብለው አቅደው አያጠፉ አቅደው ማጥፋት እንደሱ አይደለም። እኔ አሁን እንዳጋጣሚ አንዳንድ ነገሮች ሁሉ ላይሆኑ ይችላሉ የማስባቸው ነገሮች ኖርማሊ ሳልነግረህ ምናምን አረግና ከዛ አንተ ትንሽ በጨጥ ስትል የሆነ ሰዓት ላይ ትንሽ በረድ እስክትል ድረስ ጠብቀና ይቅርታ እንደዚህ ስለመሰለኝ ነው ይቅርታ ላሆነ ከዛ በደሰ እንትን አትለኝ። በመሰረቱ ቢሆንስ እውነቱን ለመናገር አብሮ በመኖር ብዙም አይለመዱ ነገሮች አሉ። እኔ ጋር የጎደሉ ነገሮችን ሳሪ እየለመደቻቸው እየተዋሃደቻቸው ትሄዳለች። ሳሪ ጋራ መጀመሪያ ማገኛቸው ነገሮች በኋላ ላይ እየተዋሃድና እየተለማመድን እንሄዳለንና በጣም የከፋ ነገር አይደለም። ግን ሁልጊዜ አንድ አይነት አንሆንም። ባልና ሚስት፣ ወንድምና እህት፣ እናትና ልጅ ሁልጊዜ አንድ አይነት አይሆንም። ግን ብዙ አብሮ በመኖር አይታይም ያሉትን ነገሮች እየተሸፋፈንን የመጣን ነው የሚመስለኝ እንጂ ወደኋላ እንመለስ ካልን በሆኑ አጋጣሚዎች አንዳንድ ግጭቶቻችን ድሮም ያዘጋጉን ነበር። የተወሰኑ ቀኖች ሁሉ እንዘጋጋና እኔም ብናገር አንቺም የምናገር አይጥምሽም። አዎ እኔም ደግሞ ተናግሬያት የማይጥማትና የማይዋጥላት ከሆነ አልናገርም ብዬ ዝም እላለሁ። በእንደዚህ ያለ አሁን ግን እያለፍናቸው እየተቻቻልንም አንድም ስለማንሆን ማለት ነው። እና በየቤታቸው ናቸው የምትከታተሉን ሰዎች በየትኛውም አጋጣሚ
ሰዎች አንድ አይነት አስተሳሰብ ኖሯቸው አብረው አይኖሩም። ኦፍኮርስ የአንድ እናት የአንድ አባት ልጅ እንኳን አይስማማም። እንኳን ከተለያየ አንዱ ትክክል ይሆናል፣ አንዱ ትክክል አይሆንም። ባላይበር ግን ሁሉም የራሱ አስተሳሰብ አለው እና ሁሉም ለራሱ የሆነ ትክክል ስለሚመስለው እሱ አሁን ተዋህደናል። ትክክለኛው ፍቺ ለዚህ ጥያቄ ትክክለኛው መልስ በፊት እንዲህ አልነበርንም፣ ስንገናኝ እንዲህ አልነበርንም። አብረንም እየኖርን በነበረበት ጊዜ ታማም ባለችበት ጊዜ እግሯንም ተይዘን እንጨቀጨቃለን ይኖራል። በመጀመሪያ በሰው ደግሞ ኦፕሬሽን ከመሰራቱ በፊት ደግሞ የተለያየ ባህሪ ይዘን ይመጣል። መንቀሳቀስ አትችልም፣ ሌላ ጉዳይ ነው። መንቀሳቀስ ይችላል፣ ሌላ ጉዳይ ነው። ግን መበሰጫጨቱና መናደዱ ነበር። ብዙ ኢነርጂ እንትን ብሏል፣ አባክኗል። ይሄንን አልክድም። አሁን ላይ ሆኜ የትላንትናውን ባህሪን ሳስበው ትንሽ ለነጫነጫለው፣ በጣም በሳጫለው፣ አኮርፋለሁ። አለ ታስነቅላለች። አይ ማስነቀል አስነቅያለሁ። እሺ ማስነቀል አይደለም። አሁን ሳስበው በጣም እናደዳለሁ እና ከዛ ውጪ ላይ ደግሞ ከሆነ ሰዓት በኋላ ላይ ደግሞ መለስልና ምን ሆኜ ነው ግን እልና ደግሞ ወደ በክራንች በምትሄድበት የሆነ ትንሽ ችግር ቤት ውስጥ ከተሰማ ሳትናገር መስተታተል አንድ ባህሪ ነበረበት። ውልቅ ሳትናገር ስፈልጋት አጣታለች። ውልቅ ከየት እንደሄደች አይታወቅም። ውልቅ ነበረ። እሱ ተሻሽሎ እንግዲህ እሱ አስከፊ ነበረ። 1-2-3 ጊዜ ያደረገችው። ከዛ በኋላ ግን አሁን ከቆመ 3 ዓመት ምናምን ያልፈዋል። በፊት ከተደረጉት የሚያናድዱ ነገሮች የባሰው እንኳን እየተፈጠሩ ነው ያሉት። እንግዲህ አውርተን አናውቅም። እንግዲህ ለእናንተ ሳወራ አሁን ግን የሉም። እነሱ ሁሉ እየተነሱ ነው ያሉት ከተለያየ ሂደት አንጻር። ሁለተኛውንም ጥያቄ ሂዊ የመለስን ይመስላል። ሌላው ሰዎች ቢያውቁት ብላችሁ የምትሉት እናንተን የጠቀማችሁን ነገር ብታጋሩን ነው። መከባበር መቻቻል። በቃ አሁን በሌሎች ጥያቄዎች የምራው ብዙ ነገሮችን እንደ ቤተሰብ ስለምንከባበር ነው እንጂ ሁላችንም የተለያየን ሆነን ነው አንድ የሆነው እዚህ ጋርና መከባበራችን ይጠቀማል። ሳሪም ብቻ ሳይሆን በዙሪያ ያሉ የሷ የሚሆኑ ሰዎችን አከብራለሁ። እሷም ደግሞ የኔ የሚባሉ ሰዎች ባይመቿት እንኳን ታከብራለች፣ ግን ባይዋጥልሽ እንኳን ታከብራለች። ለብቻችን እናወራበታለን። እሷ የምረው ሳታስቀይም ሳትል ለብቻችን እናወራበታለን። እኔም እንደዛው ስለዚህ በመካከላችን ማንም የሚገባ የለም። በእንደዚህ አይነት አካሄድ ነው ነገሮች ስንፈታ የነበረው። አይ ቲንክ ቀጥታ ጥያቄው ላንቺ ነው። ልጅሽ እንዴት ነች? ምንስ ደረሰች? ልጅሽ እንዴት ናት? ልጅሽ እንዴት ነች? ምን ደረሰች? ከዚህ ጋር በኋላ ላይ መጣለ። ከዚህ ጋር የተያያዘ ጥያቄ አለ። ልጅሽና ሁለቱ ልጆቻችሁ በአካል ብታስተዋውቁ ፕሊስ አለበት። እባክሽ ስለ ልጆቻችን ማለት ስለ ልጆቻችን። እሺ አመሰግናለሁ። ይሄን አስበሽ ስለጠየቅሽ እንደ ቤተሰብ በጣም ነው የማመሰግነው። ልጅ አሁን ያው 16 ዓመት ሞልቷታል። ወደ 17ኛው እየሄደች ነው። አሁን መጋቢት 7 ሲመጣ 17 ይሆናታል። ሃይ ስኩል ጊዜዋን ጨርሳ ወደ ኮሌጅ ገብታለች። የምንድነው የመርከብ እንትኑ ስለማያዘኝ ነው፣ ኢንቴሪየር ዲዛይን ነው። እሱን መሆን ነው የምትፈልገው የመረጠችውና ኮሌጅ ጀምራለች። እንነጋገራለን። አሁን ግን የትምህርት ቢዚ ስለሆነች ብቻ አልፎ አልፎ ቴክስት ታደርግልኛለች። እንደዚህ ኒው ይር ሲሆን ምናምን ብቻ በዓል ሲሆን አደርጋለሁ። በተረፈ ዝም ብለን ሃይ እንባባላለን። ግን ያለችበት ደረጃ ትምህርቷን ጨርሳለች። ሃይ ስኩሏን ተመርቃ ወደ ኮሌጅ ገብታለች። እዚህ ላይ ነን ያለነው። ግንኙነታቸው በተጠናከረ መልኩ የተከናወነ ነው ያለው። ሁለት ልጆች አብሳላትና ጽዮን በቋንቋ ባይግባቡም በጽሁፍ እንዲሁ ደግሞ በቪዲዮ እየተባባሉ ያወራሉ። በአካል ደግሞ እግዚአብሔር ፍቃድ ጨርሻ እግዚአብሔር ይፈቅዳል። እኔ እንደውም እንደ እግዚአብሔር ፍቃድ ይተዋወቃሉ ልል ነበር። ተደመደመ። እግዚአብሔር ይፈቅዳል። መተዋወቃቸው አይቀርም ነው። እነኚህ ሁለቱ ተመሳሳይነት ያላቸው ጥያቄዎች ስለሆኑ ነው። እሺ ሌላ እንግዲህ በተደጋጋሚ ሲነሳ የነበረው ወይም ደግሞ ጥያቄ ብለን እኛ የጠየቅነው ዋናው አንኳሩ እኔና ሳሪ ተቃራኒ የሆንበታል ፍቅር ሲባል ቅድም ያልነው መከባበር ነው እና በአንድ ቤት ውስጥ ሀሳብ እንኳን ሁለት ባለፈው ቪዲዮአችን ላይ
ፍቅር ብቻውን በቂ ነው ስል ጊዜ ብቻውን በቂ አይደለም ማሽን ድንገተኛ እስቲ ኮሜንት ጻፏልና እኔና አንቺ ሳምንት ሙሉ ሶስቱንም ቀን ሳንነጋገር እዚህ ጋር ነው የምናወራው አልኩሽ አላወራንም እንደው አንዳንድ ሰዎችን ግን እንዲሁ በአካል ግን ጠይቀናቸው ቤት ውስጥ ያሉትን አንዳንዶቹ ወደኔ አንዳንዶቹ ወዳንቺ ምናምን ሄዷል ያው ሚዛኑ ወደ አንተ ነው ፍቅር ብቻውን ይበቃል ወደሚለው ቢሄድም አሁን እዚህ ጋር ያሉት ኮሜንቶች እንደው እኔ ነኝ ይሄንን አሁን እዚህ ጋር ያመጣሁት ይሄ አየሽ ምንም ጽሁፍ ሳይኖረው አይ ቲንክ አማን አይነት ነገር ነው የሚለው ወደም አማን ነው የሚለው ያው የዩቲዩብ ፔጃችሁን ስም ለማንበብ አንዳንዶቹ በፊደል ስለሚጻፉ ነው መርከብ የሚል ነገር አለ አይ ቲንክ ሳባ እነኚህ ሶስቱ መደዳውን ሌሎችም ጋር ብንሄድ እጅግ በጣም በርካታ የሆኑ ቀይ ልቦችን አድርገው ይገልጹልናል ለምን መሰለሽ ያመጣሁት እሺ ለምንድን ነው ያመጣሁት ምንም አልጻፉም ልቦችን ልክ ኮሜንት ስንከፍት ልቦችን ይደረድሩልናል ምንም አልጻፉም ፍቅር ብቻውን በቂ ነው አይደል አባባለኝ ተግባብተን ከነዚህ ሰዎች ጋር ጥልቅ ብሎ ገብተው እሱማ ቋንቋ አንዳንድ ደግሞ የልቡ ማአት ሲደረደር በቃ ይሄን የውስጥ ስሜታቸውን እንደሆነ ያስታውቃል በአራት ማስ ምናምን አድርገው ቀዩ በቢጫው በአረንጓዴ ምናምን ልቦች ሲደረደሩ ከዘመኑ ማጠገብ የተጻፈ ነገር የለም ማለች እቺ ምናምን የስሙ ሁሉ አነባል ስለዚህ በጣም ብዙ መጽሐፍ ከተጻፈ ይልቅ እንዲያውን ዝም ብለሽ ተደረድረው ፍቅር ብቻውን በቃ ገላጭ ነው በቂ ነው ብዬ ነው እንግዲህ እንደኔ ሐሳብ የመጣሁት እንግዲህ አንቺም ያመጣሻቸውን እዚህ ጋር አስቀምጠናል ይሄ እንደ ሐሳብ ምንድነው የሚለው እንደ ሐሳብ ነው እውነተኛ ፍቅር የለም የምትሉ ሰዎች ድምጽ እውነተኛ ፍቅር የለም የምትሉ ሰዎች ምንም ጥቅም በመሃላቸው ሳይኖር ፍቅር ብቻ ፈጣሪ በደስታ ያኖራችሁ እውነተኛ ፍቅር አለ የለም ለምትሉ ሰዎች ምንም ጥቅም ሳይኖራቸው በመሃላቸው ሳይኖር በፍቅር ብቻ ይኖራሉ ፈጣሪ በሰላም ያኖራቸው ነው ምርቃት ነው ከነ ሐሳቡ ቤቲ እጅግ በጣም እናመሰግናለን እውነት ነው ምሳሌዎች አድርገሽኛንም ስለተጠቀስሽን ደግሞ ደስ ብሎናል በዚሁ ቀጥል ያው የምርሽ በዛው እንግዲህ የፍቅርንም እያያዝን መሃል ላይ የምናነሳቸው ጥያቄዎች አሉ ምንድነው የሚለው ወለዱ ሳርዬ ወልሽ ማየት ፈልጋለሁ በተረፈ ወዳችኋለሁ ማን ነው ሄለን ወለዱ ሳርዬ ሄለን ታደሰ ወለዱ ሳርዬ ነው የሚለው ወልደሽ ማየት ፈልጋለሁ እንግዲህ የራሴንም ስቀጥበት ወለዱ ሳርዬና ወልዳችሁ ለማየት ፈልጋለሁ ብዬ በእንትን አነበብኩት ይሄ በእግዚአብሔር ፍቃድ የሚሆን ነው እንደ እግዚአብሔር ፍቃድ ሌላም ቦታ ላይ እንትን አለ ባካችሁ ልጅ አትበሏቸው አታሳቋቸው ምክንያቱም ልጅንም አይፈልግ የለም እናንተም ከፍቅራችሁ የተነሳ ነው የምትመኙልን እግዚአብሔር በፈቀደ ጊዜ ይሆናል ያን ጊዜ ደግሞ አብረን ሰለብሬት እናደርጋለን ጤናችንን ሰጥቶ አሁን እየኖርን ስለሆነም ደግሞ እናመሰግናለን እንትን ደስ ስላለን ነው ይሄን ያመጣነው ሳርዬ እንኳን ምንድነው ሚስተር ግሪን ኤምአር ግሪን ይላል ኤምአር ግሪን ዋይቲ 21 ይላል ሳርዬ እንኳን ደህና መጣችሁ ተመስገን እውነት እናንተ ጎበዝ ጠንካራው ሰዎች ናችሁ የኔ ዛሬ 3 አመት አካባቢ ሆኖኛል ወዳል 3 አመት አካባቢ ታምሜ ነበር ግን የእናንተን ቪዲዮ እያየው ብርታትና ጥንካሬ ሆናችሁኛል በጣም ነው የማመሰግነው እንግዲህ ከዛሬ አመታት በፊት ቪዲዮአችንን አይተው ሰዎች ብዙ ናቸው ታምሜ ደውሉልን በስልክም በዋትስአፕም ከውጭም በስልክም እናገኛቸው ከተለያዩ ሀገሮች ከአውስትራሊያ ከአሜሪካ ከአረብ ሀገራቶችም ለይሄ ሞራላቸው መተዋል እኛ ጋር በአካል የኛም ቪዲዮ አይተው ሰዎች እንደዚህ የሚጽናኑና ከበሽታቸውም በእኛ ከዚህም የባሳል እንደ ብለው የሚበረቱ ከሆነ ቪዲዮ መስራታችንን አናቆምም ስቱዲዮአችንን ያው በደንብ እያስተካከልንና እያሳመርናን ያለነው ሁሉ ጊዜ
በትርፍ ሰዓታችን ብቻ ሳይሆን ያለንን ጊዜ መስዋዕት አድርገን ቪዲዮዎችን የምንለቅላቸው ይሆናል። ስለሰጠሽን አስተያየትና ሞራል ስለሆንሽን ደግሞ በጣም እናመሰግናለን። በጣም እናመሰግናለን እንጂ አሁን ይሄ ወሳኝ ነው። ይሄ ወሳኝ ምንም በቃ ሌሎችንም ባናነብ አሁን ይሄኛው ለኔ አሁን ይሄ ነው። ልክ ነህ እኮ። አሁን ወደ ዋናው ነገር እንምጣ። ፍቅር ብቻውን በቂ አይደለም። እስቲ የሚጨምሩትን አንቺ ደግሞ ንገሪ። እኔ አሁን ፍቅር ብቻውን የምልህ አሁን እኔ እናንተ ተዋደን ተፋቅረን ስንቀመጥ ብቻውን እኔ እናንተ ብቻ ቁጭ ብለን ፍቅር ብቻ አይበቃም ነው። የሆነ ፋይናንሻል ነገር ሊያስፈልግህ ይችላል ነው። በፍቅር ብቻ አብረህ የምትኖር ከሆነ አይሆንም። ፍቅር ብቻ ገቢ አይሆንም። ፍቅር ብቻ ልታረጋቸው የልጅ ትምህርት ቤት አይሆንም ምናምን ብቻ የለም። ሊያስፈልግ የሚችል ኢኮኖሚያዊ ነገሮች ያስፈልጋሉ። ፍቅር ብቻ አይበቃም ነው እኔ አባባል ማለት ነው። ይሄ መቼም ግልጽ ያስፈልጋሉ። ግን እዚህ ጋር ምንድን ነው የሚለው? እቺ ነገር ስለመለሰችልኝ ፍቅር ወሳኝ ነው፣ ሌላው ይከተላል። አሁን የደረደርሻቸው በሙሉ ይከተላሉ ነው። ፍቅር ካለ እነኚህን ነገሮች ፍቅር ይዟቸው ይመጣል። ፍቅር ካለ ሌሎች ነገሮችን በሙሉ ገንዘቡንም፣ ስራውንም፣ ሀብቱንም፣ ቤቱንም፣ መኪናውንም ሊያመጣ ይችላል። እነኚህ አሁን የጠራናቸው ነገሮች ግን ፍቅርን ይዘው ይመጣሉ። አይመጡም። ለምን ፍቅር ተፋቅረህ እያለ እነዚህ ነገሮች ሲመጡ ራሱ ሊፈተንም ይችላል ነው። ግን ቢሆንም እነኚህ ፍቅር ማምጣት በምንም አይነት ተአምር አይችሉም። ፍቅር ግን እነሱ ማምጣት ይችላል። ስለዚህ ፍቅር ብቻውን በቂ እነኛን ማምጣት ስለሚችል መከተልም ስለሚችሉ ማለት ነው። አያስፈልጉም አይደለም። ኦኬ። የሰው ልጅ በምድር ላይ በሚኖርበት ጊዜ ፍቅር ብቻውን በወሳኝነት ብዙውን ጊዜ የድሮም ሰዎች የምናወራው ፍቅር በኛ ጊዜ ነው የሚለው በባዶ እግር ምናምን ሆኖ ቤት ውስጥ ምንም ነገር ሳይኖር ከጎረቤት እንጀራ ፍቅር እኮ ሌላ አይደለም። አንቺ ጋር ባይኖር ተካፍለሽ ፍቅር ከሌለ ግን አንቺ ጋር ኖሮ እዚህኛው ጋር የተቸገረው እንደተቸገረ ይሆናል። አሁን የምናየው የዓለም የአብዙ ሀገራችን ገሌ ታመመ ሲባል የሁሉ ሰው የሚያዋጣው ከምንም ተነስቶ አይደለም፣ ፍቅር ስላለ። የበለጠ ደግሞ ፍቅሩ ቢኖር ሰዎች እርስ በርሳቸው ተጋግዘው መኖር ይችላሉ፣ ተሳስበው መኖር ይችላሉ። አንቺም ሌሎችም ተመልካቾቻችን የሚያነሳቸውን ቁሳዊም የሀብት የሚመስሉ ነገሮችን ፍቅር ካለ ማግኘት ይቻላል። ፍቅር ቁሳዊ ነገርን ይዘው ማምጣት ይችላል። ቁሳዊ ነገሮች ግን ፍቅር ማምጣት አይችሉም። ስለዚህ ፍቅር ብቻውን በቂ ነው። ለዚህ ነው ፍቅር ወሳኝ ነው አለች ጥሩዬ። አይተወርቅ በቃ ቁጭ ካናቱ ላይ ለማንድ ሶስት ሰዎች ላይ ካርጓል። እኛም ደግሞ ደስ አይደለም መልስም መልስጡ በቃ ለዛሬ ታዘጋጁ። ፍቅር ወሳኝ ነው። ሌላው ይከተላል። በቃ ፍቅርን ተከትሎ ይመጣል። አዎ ገባሽ? ፍቅር ባይኖርና ሌሎች ነገሮች ግን ቢኖሩ ማብራሪያ እዚህ ጋር በዛው መሰለኝ። አዎ አጭር ቃል ነች ግን በደንብ ስለገለጸችልን ነው። እንግዲህ ሌሎችንም ብናይ መልኪያ ድረስ ምንድነው ያለችው? ለምሳሌ አንተ ፍቅር ብቻ በቂ ነው ብትል ትክክል ነህ። ምክንያቱም ዛሬ ምንም ሳይኖርህ እየተንከባከብ ካድነህ ለዚህ የበቃችሁ። እናም ፍቅር ብቻ በቂ ነው። ፍቅር ዋናው ነው። ፍቅር ስላላችሁ ነው ከዚህ የደረሳችሁት። እወድሻለሁ። እኔም እወዳለሁ። ምንም ማብራሪያ አይፈልግም አይደለም? እቺን አንብቢያት ከላይ ዘምዘም ምን አለች? ዘምዘም ፍቅር ብቻውን አይሆንም፣ ግድ የራሴ የሆነ መንቀሳቀሻ መኖር አለበት። ቅጥሽ ደስ ብሎኛል ስላየው እወዳችኋለሁ። በርቱ። ፍቅር ብቻውን በቂ አይደለም፣ የራስ የሆነ መንቀሳቀሻ ያስፈልጋል። አዎ ብዙውን ጊዜ ዳቦ አይሆነኝ ፍቅር የሚባል ነገር አለ። ግን ቅድም እንዳልነው ፍቅር ዳቦን ይዞ ይመጣል፣ ዳቦ ፍቅርን ይዞ አይመጣም። እውነተኛ ፍቅር ተብሎ ከታሰበ ከጥቅም ከዳቦ ጋርና ከመንገድ የተያያዘ አይሆንም። ግን ሰዎች ጠንክረው ከተፋቀሩ እንደውም ከአንድ ሁለት ከሁለት ደግሞ ሶስት በሶስት የተገመደ ደግሞ መቼም አይፈታም፣ አንድ ብቻውን ከሚሆን ማለት ነው። ስለዚህ ይዘንላችሁ የመጣ ነው ይሄ ነው። ለሚቀጥለው ቪዲዮ ላይ እንደጠበቃችሁትና እንደጠየቃችሁን ተደጋጋሚ የሆኑ ጥያቄዎችን ለኛ አቅርባችሁልን በነበረው መሰረት ሳሪና እኔ መንገድ ላይ ሽር ጉድ እያልን እዛች ጋራ
አትክልት የምንሰራት ቦታ አለች። አበባዋን እያጠጣችን የሆድ የሆዳችንን እያወራን አንዳንድ ነገሮችን ይዘንላቸው ወደ እናንተ እንመጣለን። የገና ጾም ላይ ነው የምንገኘው፣ ወደ ማለቂያው አካባቢ ላይ። መልካም የገና ጾም ይሁንልን። ከፊት ለፊታችን የሚመጣውን ገና በዓልን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን በሰላም የምንቀበልና የምናስተናግድ ሰዎች እንድንሆን ከልብ እመኛለሁ። ሁላችሁንም ለዚህ እንዲያበቃችሁ እንጸልያለን። ከልብም ደግሞ እንመኛለን። የታመሙትን ሆስፒታል ያሉትን እንዲሁም ደግሞ በእስር ቤት ያሉትን በችግር ላይ ደግሞ ኑሮን ለማሸነፍ ላይታች እያሉ አልሞላ ያላቸውን ሰዎች በሙሉ ክንዱ ብርቱ የሆነ እግዚአብሔር አምላክ ለሱ የሚሳነው ነገር የለምና ከሁሉም ችግሮችና መከራዎች በላይ የሆነ ኃይል አለውና እግዚአብሔር አምላክ የተሻለውን ነገር እንዲያደርግላችሁ በእናንተ በተመልካቾቻችን ፊት ምን እንላለን። ለብቻችንም በምንጸልይበት ጊዜ በመከራ ውስጥ ያሉትን እያሰብን በሞላላቸውንም ሰዎች እያመሰገንን እግዚአብሔር አምላክን 24 ሰዓት አመስግነን የምንኖር ሰዎች እንድንሆን ብርታቱን እንዲሰጠን ፈጣሪያችንን አሁንም እንጠይቃለን። ሰላም ሆኖልን እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ቸር ሰንብቱ።